እንዴ ቲዮ ጉዳና ላየች። ጉድ ዘንድሮ እኮ ማናየው ነገር የለም። ምን አየሽ ደግሞ? ያ ኢዛና ተብዬው ነው ለካ ስራውን ስጠይቂው ማይነግርሽ የሚሸሽሽ ወዶ አይደለም ማለት ምንድነው ስራው? ምን አስቸኮለሽ? ላሳይሽ አይደለ እንዴ? ነይ ይሄ መቼስ ካላየሽ አታምኚም እንዴ። ምንድነው ማየው? ወይኔ ቲዮ አንተ ኢዛና። እንዴት ቲዮ እንዴት መጣችሁ? ማን አሳያችሁ? አንተ ወራዳ በአንተ ቤት ማትገኝ መስሎሃል ማለት ችግር አለ እንዴ? ካንተ በላይ ምን ችግር አለ? አንተም ሰው ሆነ እኔ ላይ ትቀልዳለህ? አንተም ሰው ሆነ ማለት ዝቅ ብዬ መስራቴ ከሰውነት ክብር ያወርዳል እንዴ? በቃ አትፈላሰፍ። እንደተጫወትክብኝም አትቀርም። እኔን አያርገኝ። ዝም አትይው አንተ ውሸታ። ለምን እንደዚህ እንደምትሆኚ ምን እንዳናደደሽ አልገባኝም። ሀብታም ነኝ ገንዘብ አለኝ ብዬ እኮ አልቀረብኩሽም። የአንቺ አእምሮ ላሰበው ማንነቴ እኔ ተጠያቂ አይደለሁም። በዛ ላይ ፍቅርን ብለሽ የቀረብሽ ይመስሎኝ። ፍቅር ቀልደኛ ነህ እባክህ። አይንህን ላይ አልፈልግም። ከዚህ በኋላ አጠገቤ እንዳደርስ። ምንም ሳይኖር ሴት ልጅ ላይ ፊት ትላለህ እንዴ? አቅምህን ወቅ እንጂ። ኧረ እባክሽ አረጋጊው። ሄዳለች